ሰው ሲማር ለምንድን ነው የሚማረው? ያበላሉ ይሄ ትምህርት ብለህ ነው የምትማረው። ይሄን ማለት እኮ ኃጢአት አይደለም። ከራበህ መጀመሪያ ስለ መብላት ነው የሚታሰበው። ኢየሱስ ራሱ እሳት ሙቅ አትብለሙኝ፣ ካልበላው ብዙ ነው ዳሜጁ፣ ከራበኝ ብዙ ነው መበድለው። የመሳፍንት ዘመን እስራኤል ንጉሥ የላትም። ሰው እንደፈለገ ከመኖሩ የተነሳ ህዝቡ አስራት አይከፍልም። አስራት ከሌለ ደግሞ ሌዋውያን አገልጋዮች ይራባሉ። ለዚህ ነው አስራት አትስጥ የሚል ትምህርት አጋንንታዊ ነው። ቸርች ውስጥ የሚበላ ስለሌለ አገልጋዮቹ ተበታቱ። አንድ ሌዊ በመንገድ ላይ እርቦት እንጀራ ፍለጋ ሲላወስ ሚካ ጠራው። ምንድነው አለው? ሌዋዊ ነኝ አለው፣ አገልጋይ ነኝ እና እርቦኛል፣ ና በቃ ቤት ግባና ደሞዝ እከፍልሃለሁ። በአመት 10 ብር ማለት እግዚአብሔር ለአገልጋዮች የመደበው አለ። ዘሌዋውያን በጣም ያነሰ ብር ነው፣ ግን ራበዋ። እኔ ልባርካችሁ፣ በዘመናችሁ ሁሉ አይራባችሁ። እግዚአብሔር እንጀራ ያዘጋጅላል። የማንም እጅ ላያችሁ ላይ አይቀመጥ። ይሄ ሌዋዊ ራበው። እርቦ ሰው ካገኘ አቤት እግዚአብሔርን የሚሰማው ሰውዬ በ10 ብር ቀጠረው። ከዛ ጣዖት አለ ኤፉድ ገዛ። ይሄ ኃያል ሰው የአንድ ሰውዬ ካህን ሆነ። የሆኑ አገልጋዮችን ዛሬ ከሰው ቤት አወጣቸዋል። እምትበላ ሳትሆን የምታበላና ትልልቅ ቅባት ያለባቸው ትልልቅ ጥሪ ያላቸው የሆነ ሰውዬ ስር የተሸሸጉ ምን ትሰራለህ አንተ? ከሆነ ሰው ብብት ውስጥ አወጣሃለሁ። እግዚአብሔር ባለጠጋ እንደምትሆን ነግሮ፣ ነጋዴ እንደምትሆን ነግሮ፣ የሆነ ደሞዝ ውስጥ የተወሸቃችሁ ምን ትሰራለህ አንተ? እግዚአብሔርን መጠየቅ የሚችል ሰውዬ የሆነ ሚካ የሚባል ሰውዬ ቤት ገባ። ሚካ የሚለው የስሙን ትርጉም ልንገራችሁ፣ እግዚአብሔርን የሚመስል ማለት። አንዳንድ ሰው እኮ ይመጣና ህይወት ላይ እግዚአብሔርን የሚመስል ይሆንብሃል። እዚህ ስራ ያስገባል። ከወጣ የሚርብህ ይመስላል፣ ከወጣ የምትሞት ይመስላል። ባለውለታዬ ነው እሱን ማስቀየም አልፈልግም ትላለህ። አንተ ግን እኮ ህዝብ እንዲህ የምታስጠልል ምን ትሰራለህ አንተ? ያለ ልክ ከተቀመጥክበት ወንበር ጎትታ፣ ያለ ደረጃ ከገባህበት ሰፈር አወጣል። አሁን ምዕራፍ 18 ላይ ከዳን ልጆች የተመረጡ 5 ሰዎች ለስለላ ተንቀሳቀሱ። ሲንቀሳቀሱ ወደ ኤፍሬም ሀገር እንመጡት። ሲመጡ ገና ወደ ሚካ ቤት ጠጋ ሲሉ ከውስጥ ድምፁን ሰሙ። ሌዋዊ ማለት አንዱ ኪዳኑ ከጫፍ እስከ ጫፍ ድምፅ ይሰማል። ከሩቅ የሚሰማ ድምፅ ይዘህ የሆነ ሰውዬ ቤት ትቀረቀራለህ። ከሩቅ የሚሰማ ድምፅ ይዘህ በረሃብ ምክንያት የሰው ፊት ታያለህ። አንተ ምን ትሰራለህ? ውጣ! ይኸው እኔ ዛሬ እናገራለሁ። በቴሌቪዥን የሚያይኝ ከስርቻ የሚወጣ ሰው ታመተኝታል፣ እዚህ ምን ትሰራለህ? ታስራል፣ እዚህ ምን ትሰራለህ? ድህነት ውስጥ ነው፣ ምን ትሰራለህ? ይሄ ቃል ያወጣ። አንዳንዶቻችሁ እኮ የሚያውቃችሁ ሰው ሁሉ ደንግጧል። እስካሁን እዚህ ምን ትሰራለህ? አወጣለሁ። እነዚህ 5 ሰዎች የሆነ ሰው ቤት መሰማት የሌለበት ድምፅ ሰው። ይሄ ድምፅ እኮ መቅደስ ነው መሰማት። ከማደሪያው ድንኳን ከቤተ መቅደስ ነው ይሰማ። ምን ይሰራል ይሄ ድምፅ ሰው ቤት? እንዴት እዚህ ውስጥ ተገኘ? ማን ነው እዚህ ከተተ? የማይመጠነ ቦታ፣ ልክ ያልሆነ ቦታ፣ ጃይት ከሆነ ቀባት አለብህ፣ ጥሪ አለብህ፣ ሌዊነ ኪዳና መቼም አልገባበትም ያልከው ቦታ ራስህን አገኘው። አረ ዛሬ አወጣሃለሁ። ከዛ ሰውየው ግን በጣም ያስገኝ። ኧረ ጋሽ ሚካ ባለውለታዬ ናቸው። እሳቸው እኮ ነው 10 ብር ይከፍሉኛል። ልብስ ገዛልኝ፣ ባለፈው ያችንም ኮት አሰፋልኝ። እሳቸው አገልጋይ፣ እሳቸው አታብዛ። እሱ ባይኖር የምለው ሰው የለኝም። ጄፒኤስ እኮ በሱ ትከሻ ነው የቆመው የሚባል ሰው የለም። ሚካ አበላኝ፣ ሚካ ቀጠረኝ እያለ ተናደዋል። አንተ ራስህን ንቀሃል አሉት። አንተ ማይሆን ቦታ ላይ ተቀመጥ፣ እኛ ግን አክብረ ነው አሉ። ውስጥ ያለው ስለ መንገዳችን እግዚአብሔር ይጠይቅልን አሉ። ሂዱ አላቸው። ትንቢት ነገራቸዋል። እንደነገራቸው የሚያምር አገር አገኙ። ለኑሮ የሚመች ጸጥ ያለ ይላል። ወደ ታች ደግሞ እግዚአብሔር የሰጠን ይሉታል። አገር የሚሰጥ ነብይ፣ እንደዚህ የተደላደለ ነገር የሚሰጥ ነብይ የሆነ ሰው ቤት ቁጭ ብሏል። ዛሬ ወጣዋ ምድሪቷን ወረሱ። ለመኖር የምትመቻት ስሟን ሁሉ ቀየሩት። ዳን አሏት። ልባርከው ጉባኤ ጸጥ ያለ የተመቻቸ የሚያምር ኑሮ ውስጥ ግባ። ከሰው ቤት ወጥተህ ራስን አደባባይ ታገኘዋል። ከተቀጠርክበት ወጥተህ ካምፓኒ ትመሰርታል። ከላባ ቤት ወጥተህ የራስን በጎይ ታግዳል። ያንን የተደላደለ ኑሮ ካገኙ በኋላ አናዷቸዋል። ይሄ ማምለኪያዎቹን ሁሉ ምናምን ሰበሰቡ። እንዴ ምን እየሰራችሁ ነው? ዝም በል፣ ግዴታ ነው መውጣት፣ ግዴታ እንዳተነፍስ። እዚህ ጥዬ አልሄድም። የሆነ ሰው ብድግ ብሎ ልወጣ ነው ይበል። ሳላውቅ ነፍሴ በከበረ ሰረገላ እንዳለው ሳታቅ አስወጣል። ለዚህኛው ፖዚሽን እየተከራከርክ ነው። ጸጥ በል። ይህንን ቅባት፣ ይህንን ጥሪ፣ ይህንን ክብር ሰው ቤት ጥለነው ውጣ ለአንተ ለራስህ አሉት። የሆነ ሰው የቤት ካህን ከምትሆን በእስራኤል የሆነ ነገድ ካህን ብትሆን አይሻል? አውጥቻለሁ። ያለ ስፍራው ያስቀመጠው ምንድን ነው ካልከኝ፣ ረሃብ ነበር። ከዚህ ቤት በወጣ ምን እበላለሁ ብሎ ነው እንጂ ፖዚሽኑ ሲያስይዙት ያሳው። ረሃብ የሆነ ሰው ጥገኛ ያረጋችሁ፣ ችግር የሆነ ቦታ የቀረቀራችሁ፣ ያለ ሰፈራችሁ የተቀመጣችሁ፣ ያለ ደረጃችሁ የተቀመጣችሁ ከሆነ ቅርቃር ውስጥ አውጥቻለሁ። ሬዲ ሁኑ። አዳዲስ ስራ የሚጀምሩ ሰዎች አሉ። ሬዲ ሁኑ። አዲስ በር የሚከፈትላቸው ሰዎች ሬዲ ሁኑ። በደስታ የሚወጡ ሰዎች አሉ። ኖ ሞር የሚካ ቤት ኖ ሞር እያየ ነው። በመንፈሴ የተቀመጡበት ወንበር ደብሯቸው እንዲህ ያራገፉ የሚነሱ ሰዎች ደረጃ አይደለም። ይሄ ያለ ልኬን የተቀመጡ
ገመትኩት። ከሰፈር ውስጥ ወጥተህ ራስን ከተማ ታገኘዋል። ከከተማ ወጥተህ ሀገር ላይ ታገኘዋል። ከሀገር ወጥተህ ኢንተርናሽናል ሆነ ታገኘዋል።